ጅቡቲ በሀገሯ በህገወጥ መንገድ ለሚገኙ ኢትዮጵያውያን የተጠየቀውን የጊዜ ማራዘም ጥያቄ ውድቅ አድርጋ በአስቸኳይ ሀገሯን ለቀው እንዲወጡ አስጠንቅቃለች። በማይናማር በአስከፊ ወታደራዊ ካምፖች በግዞት ውስጥ እየተሰቃዩ የሚገኙ ከ700 በላይ ኢትዮጵያውያን መንግስታችሁ ችላ ስላላችሁ እኛ ምንም ማድረግ አንችልም መባላቸውን ከሰማን ሳምንታት ተቆጥረዋል። የሌሎች ሀገራት ዜጎች መንግስቶቻቸው በቶሎ ወደ ሀገራቸው ሲመልሳቸው ኢትዮጵያውያንን ግን የሚቀበልም ሆነ የሚመልስ መንግስት ባለመኖሩ አስከፊ በተባለ የግዞት ካምፕ ውስጥ እንዲቆዩ ተደርገዋል። በሳውዲ አረቢያ 45 ኢትዮጵያውያን የሞት ፍርድ ተፈርዶባቸው አንገታቸው በካራ ሊቀላ የጊዜ ጉዳይ ብቻ እንደቀረው እየተነገረ ነው። በአውሮፓ ኢትዮጵያውያን እየተጠረዙ ወደ ኢትዮጵያ እንዲመለሱ ተወስኖ በየስደተኛ ማቆያ ካምፕ የኢትዮጵያ በኢትዮጵያ የሚገኘው የአሜሪካን ኤምባሲ ለዜጎቹ ማሳሰቢያ መልእክት በትላንትናው ዕለት አስተላልፏል። ማሳሰቢያው ለአብይ አህመድ አገዛዝ በቃሪያ ጥፊ የመመታት ያህል የሚያምነው ማለት ይቻላል። ረቡዕ ዕለት ካዛንቺስ ትንሳኤዋን አገኘች የሚል መሪ ቃል ይዞ የገነባውን ፏፏቴ የልጆች መጫወቻና የእግር ኳስ ሜዳ ያስመረቀው አብይ አህመድ 2 ቀን ሳይሞላው በደስታው ላይ ቀዝቃዛ ውሃ የሚቸልስ መግለጫ ከአሜሪካን ኤምባሲ ሲወጣ የሚፈጥረውን ድንጋጤና በብልጽግናው መንደር የሚከሰተውን መደናበር በቀላሉ መግለጽ የሚቻል ነው። በርግጥም ሰላም ነው፣ ሁሉ ነገር የብልጽግና መላካች ነው፣ በካዛንቺስ ውስጥ የበለጸገችዋንና ጠንካራዋን ኢትዮጵያ አየናት የሚለው ከበሮ ድለቃ ሰማይ ምድሩን አጨናንቆት ነበረ። ሰሞኑን ኢትዮጵያ ሰላም አይደለችም፣ ብልጽግናንም ስሙ እንጂ የተረፈን ሌላ ምንም ነገር የለም፣ የቀድሞ ሰላማችንን እንኳን መልሱልን፣ ድህነታችን ባለበት እንዲቆም ካደረጋችሁ ራሱ ውለታ እንደዋላችሁ ቁጠሩት كلهم بريك لاز لملنايو تشوفون ميسترون زي بصحنايو تخنت عبا بالدحر باسي تخندي كاي طفن تحسي مسي بزوت 5 دني قللو زين بحنت في الشختانو سب ما يخون دودي فلت زقلو دبن بن بحنت سع ما خسي زرق يبن